ይሄን የመሰለ ምግብ እንግዲህ ዛሬ አብረን እንሰራለን። በመጀመሪያ ዘይት፣ ከዛ ሽንኩርትና ቲማቲም ባሮ፣ ቀይ ሽንኩርት ማለት ነው። ከዛ ቀጥሎ ደግሞ ትንሽ እናቁላላና ሄልዝ የሆነ ምግብ ነው። ኮሌስትሮል ላለባችሁ ሰዎች አትክልት በማንኛውም ሰዓት መጠቀም ያለባችሁ ነገር ነው። ከደን አድርገን ትንሽ እንቆያለን ማለት ነው። አሁን እንከፍተውና ማሰል አድርገን ነጭ ሽንኩርት 2 ማንኪያ አድርጌያለሁ ማለት ነው። በጣም የሚጣፍጥ ምግብ ነው። በየቤታችሁ ሞክሩት። ቤታችሁ ካለ አቅራቢያችሁ ብሮኮሊ፣ ካሮት እንደገና ደግሞ ድንች ሄልዚ ምግቦች ናቸው። ካሮት ጨመርን። ስቲም የተደረገ ነው ባይዘዌ እዚህ ላይ ማየት ያለባችሁ እና ቤተሰቦቼ ሰብስክራይብ እያደረጋችሁኝ ወደፊት ቆንጆ ምግብ አብረን እንሰራለን እና አብረን እንደዚህ እንቀጥላለን ማለት ነው። ቀጣይ ብሮኮሊውን እንጨምራለን። ስቲም የተደረገ ብሮኮሊ ነው። በጣም መብሰል የለበትም። እሳት በጣም ባይነካው ይመረጣል። ብሮኮሊ ድንቹም ስቲም የተደረገ ነው ማለት ነው። ከዛ ቀጥሎ ደግሞ አሁን መጨረሻ ላይ የምናደርገው ቅመማ ቅመም ነው። ፐርስሊ አንድ ላይ ነው። ፐርስሊ፣ ቁንደ በርበሬ፣ ጥቁር ቁንደ በርበሬ ማለት ነው። ቁንደ በርበሬና ትንሽዬ ኮሮሪማ ነው የምናደርገው ማለት ነው። ከዛ በኋላ ማሰል እናረግና ጨው እናረጋለን። ከጨው በኋላ ደግሞ ትንሽ እንትኑ ማዋሃድ አለበት ማለት ነው። ከተዋሃደ በኋላ እንደዚህ እያማሰልን መጠቀም አለብን ማለት ነው። ቤተሰብ እዚህ ጋር ማየት ያለባችሁ ነገር ጤናማ ምግብ ማግኘት አለበት የኛ ሰውነት ማለት ነው። እንደገና ውፍረት በጣም ለሚያስቸግራችሁ ሰዎች ዘይቱን በጣም ቀንሳችሁ ነው መጠቀም ያለባችሁ። ቀጣይ ላይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ። ይሄን የመሰለ ምግብ ሰርቼላችኋለሁ።